ሰላም እንግዲህ ይሄ ሳልቫዶር የምትመለከቱት ሳልቫዶር 9700 የመጣው የሲግናል ችግር ነው። ቲቪያችን ላይ ስናገናኘው ይሄ ዲኮደር በኤችዲኤምአይ በኩል አድርገን ከዛ የዲሽ ኬብላችንን እንሰካለታለን። እዚህ ጋር እንደምታዩት የዲሽ ኬብል ሰክቼለታለሁ። ኤችዲኤምአይ ያለው ሳልቫዶሩ በርቷል እንደዚህ ብሎ። ከዛ በኋላ እዚህ ጋር ሜኑ ገብቼ አንቴና ሴቲንግ ባይ ዲፎልት 40 ፓስወርዱ ስለሆነ 40 አንቴና ሴቲንግ ላይ ኦኬ ስለው እንደምትመለከቱት ስትሪንግዙም ኳሊቲውም 0 ነው። እዚህ ጋር ይሄው የዲሽ ገመዱ ተሰክቶለታል። ከዛ ውጪ እዚህ ላይ ማድረግ ያለብኝ ምንድነው ቮልቴጁን መለካት ነው። ይሄን የዲሽ ገመድ እነቅልና እዚች ጋር መርፌ ነገር ሰካለሁ። ይችን ሰክቼ የሜትሬ ላይ ቮልቴጅ ቼክ አደርጋለሁ ማለት ነው። ስለዚህ እዚች መርፌዋ ቦታ ላይ ሲይዝ ይሄው 19 ቮልቴጅ መጥቷል። ያ ማለት ይቺ ቡስተር አይሲ እና ቡስተር ኮይሉ ቮልቴጅ ተቀብሎ እዚህ ጋር እንደምትመለከቱት ይሄው 12 ቮልቴጅ ያስገባል። ይሄ 12 ቮልቴጅ ገብቶ እዚህ ጋር ስለካት እዚች ሁለተኛው እግር ላይ ስለካ ይሄው 19 ቮልቴጅ አውጥታለች። ያ ማለት ይሄ ነገር በትክክል ሰርቷል ማለት ነው። ስለዚህ የዚች ችግር ሲግናል አይሲ እዚች ውስጥ ይሄን እናነሳና ሲግናል አይሲውን ቀይረን ቼክ እናደርጋለን ማለት ነው። ከነቀልኩት በኋላ እንመለሳለን። ያው እንግዲህ እንደምትመለከቱት ይሄንን የሪሲቨሩን የሲግናል አይሲውን ከቨር አንስተናል። ይሄን ከቨር ካነሳን በኋላ የምናገኛት አይሲያችን ይቺ ነች። ይቺ አይሲ እንደምትመለከቷት 5815 ኤም የምትል ነች። ይችን ሲግናል አይሲ በዚህኛዋ ሲግናል አይሲ እንቀይራለን ማለት ነው። ከዛ ውጪ ይሄኛው እንዳይወድ በትክክል አድርገን እናስቀምጣለን። ከዛ በኋላ እንሞክራለን ማለት ነው። ይቺ ሲግናል አይሲ ቮልቴጅ እያለ ስትሪንግዙም ኳሊቲውም የማይመጣ ከሆነ ይቺ ሲግናል አይሲ ቼክ ማድረግ ስላለብን ይችኛዋን ቀይረን እንመለስና አብረን እናያለን። ያው እንግዲህ እንደምትመለከቱት ሲግናል አይሲያችንን በዚህኛዋ ቀይረን ከዛ በኋላ ይሄን ክዳኑ በትክክል አድርገን እንከድነዋለን። ሪሲቨሩ ከከደነው በኋላ ያለውን ለውጥ አብረን እንደምታዩት የሪሲቨሩ የሲግናል እንትኑን ገጥም ያለውኝ ከዚህ በኩል ለመሞከሪያ ስለሆነ ሁለቱም ፖዚቲቭ እና እንደዚህ ጋር ግራውንድ እንዳሰራ ያለው ሪሲቨሩ ላይ ገጥመን ሲግናላችንን እንሞክራለን። ይሄን አድርግ ያለውኝ ከዛ እንዳይንቀሳቀስብን ብሎኖቹን እናስራለን። እንደምትመለከቱት ሁሉን ነገር አሳስር ያለው ኤችዲኤምአይን ሰክቻለሁ። ከዛ በኋላ የዲሽ ኮኔክተርን አስራለሁ። ከዛ ሶኬቴን ሰካለሁ ማለት ነው።
ከዛ በኋላ እስኪ ሰርች እያደረግን እንመልከት። እንደምትመለከቱት ቅድም 0 የነበረው ስትሪንግዙ መጥቷል። ስለዚህ ከዛ አንቴና ሴቲንግ ላይ ኦኬ ላለው ቅድም 0 ያነብ የነበረው ነገር ወደ ቦታው ተመልሷል። ከዛ በኋላ ሰርች እናደርገዋለን። እዚህ ጋር ፖላራይዜሽን የሚለውን ይሄንም ብላይንድ ስካን አድርጌ እንደምትመለከቱት ይሄው ቻናሎቹ እየገቡልን ነው ማለት ነው። ተሳክቶልናል። ሲግናላይዜሽንን ቀይረን አስተካክለናል ማለት ነው። እናመሰግናለን። ከዛ በኋላ ሰርች አድርጎ ጨርሷል። እዚህ ጋር የስ እንላለን። ዳታውን ሴቭ ያደርግልናል። ወደ ኋላ ተመለሰን ቻናሎቹን እየከፈትን ማየት ነው ማለት ነው። ይሄው ስትሪንግዙም እንደምታዩት መጥቷል። ኳሊቲውም አሪፍ ነው። ከዛ ውጪ እነ ኢቢኤስም ይሄው ሰርተውልናል ማለት ነው። አሪፍ ነበረ። እናመሰግናለን። ይህን የምትመለከቱት ሪሲቨር ነው እየሰራ ያለው 97++ የሚለው ነው። አሪፍ ነው። አመሰግናለሁ።